የማይወስን ሰው ሲባክን ይኖራል። አብዛኞቻችን በህይወታችን ማሳካት የምንፈልጋቸው ብዙ ነገሮች ሊኖሩ ይችላሉ። በትምህርት፣ በስራ፣ በተለያየ ነገር የተሻለ ደረጃ ለመድረስ እንለፋለን፣ እንሰራለን። ሁሉም ሰው የሚለፋው፣ ሁሉም ሰው የሚሰራው የሚፈልገውን ላይፍ ስታይል ለመኖር ነው። ሌክዠሪ ወይም የተመቻቸ ኢንጆይ ያደረገ ላይፍ ኢዚ ሆኖለት እንዲኖር ይፈልጋል ሁሉም ሰው። ግን ይሄ ሁሉ ነገር ከመሆኑ በፊት አንድ ነገር ያስፈልጋል። ያንን ላይፍ ስታይል ለመፈለግ መወሰን ወይም ቆራጥ መሆን ያስፈልጋል። አብዛኞቻችን የሚጎለን ነገር ውሳኔ ነው። ለስራችን፣ በትምህርታችን፣ በተለያየ ነገር መወሰን መቻል አለብን። ውሳኔ ማለት ሳክሪፋይስ ነው፣ ራስን መስጠት ነው ለሆነ ነገር። አንድን ነገር ስንወስን በዛ ነገር ሪስክ ወስደን ነው። ስለዚህ ለምናደርጋቸው ነገሮች፣ ለምንሰራቸው ስራዎች ውሳኔ ስናደርግ፣ ስንወስን አንድ ነገር ላይ ሪስክ እንወስዳለን። በስራም በተለያየ ነገር ማለት ነው። ውሳኔ ሰው ስንሆን ትርፉም ሆነ ኪሳራውን ኃላፊነት ወስደን ነው። አንድ ሰው የውሳኔ ሰው ካልሆነ የሚያመነታ ሰው ሲባክን ይኖራል ይባላል። የምናመነታ ከሆነ አንድ ነገር ላይ ለመወሰን፣ አንድ ነገር ለመጀመር፣ አንድ ነገር ለመቀየር የምናመነታ ከሆነ ጊዜያችን ነው የሚባክነው። ከአንዱ ሳንሆን ብዙ ነገር እናጣለን። ስለዚህ የውሳኔ ሰው ስንሆን ግን፣ ቆራጥ ስንሆን ግን፣ ይህንን ነገር አድርጋለሁ ብለን ስንወስን አንድ ጊዜ ያንን ነገር ለማድረግ ሙሉ ኃይል ኢነርጂ ይኖረናል። ግን እያንገራገርን ለማድረግ ያንን ነገር ለማድረግ የምናመነታ ከሆነ በዛ ነገርም ውጤታማ አንሆንም። ያንን ነገር ራሱ አናደርገውም። እንደዛም ሆኖ ትርፋማ አንሆንም ማለት ነው። ስለዚህ የውሳኔ ሰው ስንሆን፣ ቆራጥ ስንሆን ሪስክ እንወስዳለን። ይህን ነገር፣ ይህን ስራ ስሰራ፣ ይህንን ትምህርት ስማር ብለን ስንወስን በህይወታችን ወይ ውጤታማ እንሆናለን ወይ እንከስራለን። ያም ሆነ ይህ ግን የውሳኔ ሰው መሆን ወሳኝነት አለ። የሚያመነታ ሰው ሲባክን ይኖራል፣ የተሻለ ነገር አያገኝም። ቆራጥ ሰው ነው። አብዛኛው ስኬታማ የምንላቸው ሰዎች በህይወታቸው ሰክሰስፉል ነው፣ እኛ የምንፈልገውን ላይፍ ስታይል ነው የሚኖሩት የምንላቸው ሰዎች ውሳኔ ሰዎች ናቸው። ለሚፈልጉት ስራ፣ ለሚፈልጉት ህይወት፣ ለሚፈልጉት ገንዘብ ወስነው ይሰራሉ። ወስነው በየጊዜው ማድረግ ያለባቸውን ነገር ስንወስን ሳክሪፋይስ እናደርጋለን፣ ዋጋ እንከፍላለን። ይሄ ነገር ይቅርብኝ ብለን ወስነን ወደ አንድ ጎን ስንሆን የምናጣቸው ነገሮች ይኖራሉ። በዛውም ልክ ደግሞ የምናገኛቸው ነገሮችን ኮምፔር አድርገን ስንወስን የሚያስፈልገኝን ነው ብለን ስንወስን፣ ከምንፈልገው ይልቅ የሚያስፈልገንን መርጠን ስንወስን፣ በስራም ቢሆን ይችላል ከብዙ አንግል አይተን ነገሮችን ስንወስን ውጤታማ እንሆናለን። ስለዚህ በነገሮች የሚያመነታ ሰው ከመሆን የውሳኔ ሰው መሆን መቻል አለብን። የውሳኔ ሰው ለመሆን ደግሞ ቆራጥ መሆን አለብን። ቆራጥ ስንሆን ነው፣ የውሳኔ ሰው ስንሆን ነው ሁልጊዜም ቢሆን በህይወታችን ውጤታማ መሆን የምንችለው ማለት ነው። ስለዚህ በየጊዜው የምናደርገውን ነገር፣ የምንሰራውን ነገር ሁሉ የውሳኔ ሰው መሆን አለብን ብዬ አስባለሁ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ ልታደርጉ በአክብሮት እንጠይቃለን። በያላችሁበት መልካም ሁሉ ተመኘውላችሁ።